እኔ ንጉስ አልኩት እኮ በቃ የልቤ ንጉስ ወይ እኔ ምን እያልኩ እንደመጣ ታውቃለህ? የልቤ ንጉስ ምነው ዘገየህ አንተን በመጠበቅ ልብ ያለቀልህ ምን አንተን በመጠበቅ ልብ ያለቀልህ። ገጣሚ አይኒ ተመልሳለች። አይ እንዴት ናችሁ ፋሚሊ? አለን ይመስገነው። አይደክምሽማ? በቃ ይደክሞኛል። ነበር ጌታ ምን ሆናለች? ምንም አልሆንኩኝም። ስማ ፕሮዲውሰሮች አናግሩኝ፣ ይሄን የመሰለ ግጥም አለኝ እኔ ጋር እኔ ተሰጧለህ እያልኳቸው ነበር። ጎበዝ እኮ ነው። እናሳ አይገባሽም። እሺ ታለ ግዛው ዕቃ አሁን አላሳይሽ። እዩስ አምጥ እስከ ቀደምካት አንተ መኪና ያለው ሰው። እኛም በሀገራችን ሽር ነው በእግራችን አንድ ላይ ብታያሽ በእግር የሚመጣና በመኪና የሚመጣ ለልጅ ስጦታ ገዝቼላታለሁ። አንድ ላይ አታይ። አረ አምሮብሃል። አመሰግናለሁ። የኔ ባለ ጡንቻ ፈርጣማ። ሃይሚ ዛሬ ነነሙር ላይ ፋሚሊ አይደለም እኮ ምን እያልኩኝ እንደነበር ታውቃለህ? በትላልቅ ሰርጎች መሀል ትናንሽ ሰርጎች አይጠፉም እና እዛ የነበርንበት ፕሮግራም ላይ እንዴት አባቷ ነው ያማረባት እያለ በልቡ ሲያስብ ነበርና ውስጡን ሳነብ ነበር ብዬ ነግሬያለሁ። ማኒ ቪዲዮ እኮ ቀርጬሻለሁ እኮ እሱ ነው ነገርኳት። ይመርሽ ነው እቺ ማንሽ ቆንጆ ብዬ ልጠብስላችሁ ቪዲዮ ሌላ ሰው መስሎ ሊያናግር ነበር። ከዛ የራሱ ጉድ ሆኜ ተገኘው። አልወጣኝም። እኔ አላልኩም። እና ለማንኛውም የገዛኸውን ዕቃ ብታሳይኝ ደስ ይለኝ ነበር። አንድ ላይ ብታይ ይሻልሽም ከሷ ጋር ትንሽዬ ነገር ላሳይሽ። ለሁለታችንም ነው። ትንሹን ነው ማሳይሽ። አረ ትንሹን ላሳይሽ። እሺ ትንሽና ትልቅ አለው እንዴ? ደግሞ የስጦታ ትንሽና ትልቅ አለው። ኦ ማይ ጋድ ምን ይሆን? መቼም ዳይመንድ ነው የሚሆነው። የኔ ባልኮ ምንድነው? ይሄ ትንሹ ነው። ይብቃታ አላውቅም፣ ግን ለዩ ነው። ኧረ አይደለም ለሚጤጤ ለልጄ። ኦ ማይ ጋድ ይሄን ድምጽ ካንተ መስማት ደስ ኦ አሬ በቃታ ማርያም እውነት። እንደውም ይሄ ትልቅ ነው። አረ እኔ እንጃ ሊሰፋባት ይችላል፣ ግን ለአሁን ይበቃት ይችላል። አንተ ልጅ እኮ ፌመስ ነች። እንዴት ፌመስ ነች? ለፌመስ ሰው የሚገባ ነገር ነው ያመጣው። ስታምር ግን ሰማያዊ እኮ ለወንድ ሌላ ዕቃ ልገዛ ፒንክ ነበር ለሴት የምር ፒንክ ሌላ ዕቃ ልገዛ እጄ ሳይሆን ነው በቃ ደስ አለኝ አመጣው። ታምራለች። እዚህ ጋር ዶሮ እኮ ሴት ትመስላለች። ደግሞ ማች